እሺ አመሰግናለሁ። እንግዲህ አሁኑ ጥያቄ ብልጽግና ብቻ ብልጽግና ያልተወዳደረባቸው ቦታዎች አሉ። አክቹዋሊ አሁን ስናወራ የአንድ የምርጫ ቦርድ ሰው የላከልኝ አለ። ተቃዋሚ ለተቃዋሚ እንዲሰጡ ትዕዛዝ የተላለፈባቸው እኔ 45 ተስፈኛ ነበርኩ ማለት ነው። 45 ይሆናሉ የሚል ተስፋ ነበረኝ። 40 ናቸው አሉ። አሁን በአማራ ክልል 9፣ በሶማሌ ክልል 3፣ በአፋር ክልል 1፣ በኦሮሚያ 6፣ በቤኒሻንጉል ጉሙዝ 1፣ በደቡብ ሳውዘርን ኢትዮጵያ ደቡብ ኢትዮጵያ 6፣ በደቡብ ምዕራብ ኢትዮጵያ 3፣ በአዲስ አበባ 3፣ በሲዳማ 3፣ በሴንትራል ኢትዮጵያ ማዕከላዊ ኢትዮጵያ 5፣ በአጠቃላይ በድምሩ 40 እንደሚሆኑ ነው የታወቀው። እነዚህ ቦታዎች ላይ ወይ ፓርቲው አልተወዳደረም ነፃ የለቀቀላቸው፣ ወይ ደግሞ ከታች ያለው የመንግስት መዋቅር ለተቃዋሚው እንዲሰጥ ይሄ ማታ ተሰብስበው የሚያደርጉትን ለሀሊሞ ሳይሆን ለያሲን እንዲሰጥ አይነት ነገር አሬንጅመንት ተደርጓል ማለት ነው። እና ይሄ ቀድሞ የተደረገ ነገር ነው። ቀድሞ ያ ብቻ ሳይሆን ትራንስፖርቱንም ሁሉንም ይሄ እኮ አንዳንድ ፓርቲዎች ሲነጫነጩ አብረን እኮ ያለንበት ነው፣ የምናውቀው ጉዳይ ነው። ኦፈር ተደርጓል ለሁሉም ፓርቲዎች። አንዳንድ ፓርቲዎች ተቀበሉ፣ ሌሎች አልተቀበሉም። ስለዚህ እስከ 40 የሚሆኑ ሆፕፉሊ ዛሬ ማታ ካልቀየሩት እስከ 40 የሚሆኑ ተቃዋሚና ኢንዲፔንደንት ይገባሉ። ስለዚህ ብልጽግና የጠያቂው ያነሳው ነገር ብልጽግና ያልተወዳደረባቸው ምርጫ ጣቢያዎች በስምምነት ተቃዋሚ አለ እንዲባል ብልጽግና የፈለጋቸውንና የፐፔት ሊሆኑ ይችላሉ ብሎ የወሰናቸውን ግለሰቦች ያስቀመጠበት ነው። በነገራችን ላይ እኔ ሰዎቹ መግባታቸውን አትሊስት ደሞዝና በተለይ ደግሞ አዛውንት የሆኑ ለረጅም ጊዜ ትግል ውስጥ የነበሩ ሰዎች መግባታቸውን አልቃወመውም። የፖለቲካ ለውጥ ያደርጋሉ፣ ለህዝቡ ለውጥ ያመጣሉ፣ አያመጡም። ግን መግባታቸው አትሊስት ቤት ምናምን ካሰጣቸው ጥሩ ነው። ግን እነሱም ሌላውን መሸወድ የሌለበት ፓርላማ ውስጥ ገብተው ብልጽግናን ከማሳመር የበለጠ ምንም ለውጥ እንደመጡ ሁሉም ማወቅ አለበት። የትግራይ ወንድም ያነሳው እሱ የሚያሳዝንና ግልጽ የሆነ ነገር ነው። በአሁኑ ወቅት ትግራይ የኢትዮጵያ አካል ነች ወይ ብለን ፕራክቲካሊ የምናገርበት ደረጃ የለንም። ከባለፉት 6-7 ዓመት እያወራን ያለ ነው። የትግራይን ደግሞ ለአንድን ክልል ከማዕከሉ ጋር የሚያያይዙት አንደኛው የፖለቲካ ስራ ነው። ቲፒኤልኤፍ ከምርጫ ቦርድ ተሰርዟል። ሁለተኛው ቲፒኤልኤፍ ደግሞ የአብይ የላከውን ፕሬዚደንት አልቀበልም ብላለች። የፖለቲካል የሚያይዘው የፖለቲካ ገመዱ ፌዴራል መንግስትን ከትግራይ የሚያይዘው የፖለቲካ ገመድ አሁንም ተበጥሷል ማለት ነው። ሌላው የበጀትሪና የኢኮኖሚ በጀት ሰፖርቱ የኢኮኖሚ ሌላ ነገሮች እነሱም በጣም ቀጥነዋል። አልተበጠሱም ባንልም በጣም ቀጥነዋል። የሚሄደው በጀት የሚሄደው ነዳጅ በጣም ቀንሷል ማለት ነው። የሶስተኛው ደግሞ ምርጫው አልተካሄደም። እዛ ሌላ ጣጣ፣ ባለፈው ምርጫ ተካሄደ፣ እዚህ አልተካሄደም፣ ሌላ ጣጣ። አሁን ደግሞ እዚህ ምርጫ ተካሄደ፣ እዛ አልተካሄደም። ልክ በስፋት አንድ ሆፉሊ ወደፊት እንደምንወያይበት ተስፋ አድርጋለሁ። የትግራይና የአብይ ጉዳይ የወልቃይት ምናምን ጉዳይ አይደለም። የምዕራብ ትግራይ የወልቃይት ጉዳይ አውትካም ነው። ህወሓት በኢትዮጵያ ላይ በበላይነት ነበረው። ከስልጣን ከወረደ በኋላ ትሬትን ሆነ፣ ተገፋው የሚል ነገር ውስጥ ገባ። ከዛ ጦርነቱ ገባን። ፕሪቶሪያ ፈረንጆቹን በደሉን። እኛም ስቱፒድ ነን፣ ፈረንጆቹን በደሉን። ፕሪቶሪያ ጎልደን ኦፖርቹኒቲ ለምን? ምክንያቱም በደም የመጣ በሚሊዮን የሚቆጠር ዜጎቻችን አልቀው በደም ተጋለን ሰልችቶን ወደ ጠረጴዛ ዙሪያ መጥተን ስምምነት ላይ ደረስን። አትሊስት ቴምፖራሪ ስምምነት ላይ ደረስን። ግን አስማሚዎችም ሸረኞች ነበሩ ማለት እችላለሁ። ቢኮዝ እኔ I was involved behind the scene. I knew what was happening. ፕሪቶሪያ የተኩስ አቁም ስምምነት ብቻ ያደረጉት፣ የሴኩሪቲ ፓክት ብቻ ያደረጉት። ወደ ጦርነት የገባ ነው የፓወር ሪሌሽንሺፑ በትግራይና በፌዴራል መንግስት መካከል፣ በትግራይና ኢትዮጵያ ወደፊቷ ኢትዮጵያ ውስጥ የትግራይ ልሂቃን የትግራይ ቦታ የቱ ነው የሚለው ነው ወደ ግጭት ያስገባን፣ ሌላ ነገር አይደለም። አብይ እንደ ሌሎቹ ክልሎች ሊጨፈልቃቸው ፈለጉ። እነሱ ከዚህ በፊት የነበራቸውን የበላይነት እንኳን ቢያጡ ሽሪንክ ማድረግ አልፈለጉም። ወደዚህ ነው የገባ ነው። ኢትስ ፓወር ስትራግል ወደዚህ የከተተን ህገ መንግስት ምናምን የሚባለው እሱ ውሸት ነው፣ ማስመሰያ ነው። ሶ what we need to do is
ከዚህ በፊትም ጽፌ ያለው ደጋግሜ አሁን ከአብይ ጋር የሚደንሱትም አሁን መቀሌ የሚደንሱትም ሲያጣጥሉት የነበረው ነገር ፕሊዝ ፕሪቶሪያ ላይ ተኩስ ካቆምን የተኩስ ማስቆሙን ስምምነት ሁሌ የቴሪቶሪያል we didn't go to war because of territory, we went to war because of power dynamics. ፓወርን ኔጎሽየት ማድረግ ማለት የትግራይ እጣ ፈንታ ምንድን ነው መሆን ያለበት በሴኩሪቲ ውስጥ በፌደራል ውስጥ ሪኔጎሽየት ፋክቱን ሪኔጎሽየት ማድረግ እሱን የትግራይ ሊቃንም በጣም ትልቅ ስህተት ነው ያደረጉት። ከፕሪቶሪያ እና ከናይሮቢ 1 and 2 በኋላ በችርቻሮ ገቡለት በጅምላ ከመደራደር ይልቅ የፖለቲካ ጥያቄ ከማቅረብ የስልጣንና የፖለቲካ ጥያቄ ከማቅረብ ይልቅ የጦርነቱ መንስኤ ሳይሆን የጦርነቱ ውጤት የሆነውን የቴሪቶሪያል ጥያቄ ምክንያቱም ህዝብን የትግራይ ህዝብ ወኔ ናሽናሊዝሙን ለመቀስቀስ ይረዳል ብለው ስላሰቡ ለወልቃይትና ለምዕራብ ትግራይ እየተጋደለ ያለ አማራም ትግራይ ምንም ውሸት ነው። ኦሮሞም ቢሆን የፓወር ስትራግል ውስጥ ነው ያለነው ጎበዝ። እሱን ወደ ፓወር ስትራግል ያስገባል። ይሄንን ኔጎሽየት ማድረግ ያስፈልጋል እና ወደዛ መሄድ አሁን ባለው ደረጃ ከተቻለ ሌላ ጦርነት ውስጥ እንዳንገባ መከላከል ነው። ለዛ ነው ብዙ ጊዜ ማንወያየው አም ፓሽኔት ኢሞሽናል አባውት ኢት። ግን ዛሬ ይሄም መድረኩም አይደለም፣ ወደፊት በስፋት እንወያይበት ይገባል። ፓርቲ ተበዳሪ ናቲፍ ወሪሳ ሞርኩን ጅሩ ቦሌስኪ ወኑማን አጃይብ ሲተው ተቆማሊ ቢከ ኮባ ዶርጎማኒት ለኮሮጆ ጉታ ብለን ማሊፍ ጀናን መማይሶ ኦሮሞ ተቆ ጅር harka annabare doolutu sochaayan paartii le amma jiraniin odo wali gadhiisanii paartiilee galmaan kana wajjin osoo wali gadhiisanii numa mo'atan maaliif bikka hedduu keessatti qaadhimamaan dheefanne paara oppositionii mootummaa uumuudhaaf teessoo meeqatti barbaachisa walakkaa +1 547 walakka qoodee sana tokko dabaluudha. Easily waan sammuu danda'a jechuudha. Yeroo tokko tujjaara tokko beektanii tujjaara tokko jira. Biliyeenara ta'ee ka qarshii 10 dabaluudha. Amalettee maaliif haasaa waan ol ba'eef ammallee hanni nagaatti tokko gartaa beektaa ka miliyoona tokko namaa kennuun garaa isa nyaanne qarshii 100 nama wallolu garta. ቦሎላቱ ከኢሳን ጎዱ ጅራ ሌላው ጥያቄ አይ ቲንክ ቲክቶክ ጋር ላላችሁት እኔ ወደ አማርኛ ቀይር ብለዋል። በአጭሩ ወደ አማርኛ አቶ ጀዋር ያለውን በሁለት መስመር ንገራቸው። ይሄ አሁን የአፋን ኦሮሞ ያስተላልፍኩ ለምንድነው በልጽግና ሊያሸንፈው የሚችል ፓርቲ በምርጫ ውስጥ አልተሳተፈም ከተለያዩ ሁኔታ ምክንያት። ስለዚህ ለምንድነው ይሄን ሁሉ ማጭበርበር ይሄን ሁሉ ወከባ የፈጠረው የሚል ጥያቄ መጣ እና የኦሮምኛ ተረት በአማርኛ ማለት መሰለኝ ስርቆት የለመደ እጅ ቆራጣው ዱልዱሙ ነው I think there's a word ዱልዱሙ ራሱ እቃ ለማንሳት ምንም እንኳን እጅ ላይ ይንቀሳቀሳል ማለት ሊያነሳ ይሞክራል ማንሳት እንኳን ባይችል ማለት ነው። ልማድ ሆኖበት ሱስ ሆኖበት ነው። ስለዚህ ብልጽግናዎች ወደ ዘረፋ ምናምን የገቡት ልማድ ሆኖባቸው ነውና ስለ ነጋዴዎች እናገር ነበርና አንዳንዴ ነጋዴዎች አይተን እንደሆነ የሀብታም ሆነው ቢሊዮነር ሆነው በ100 ብር ከሰው ሲጣሉ ታያቸዋለህ። ሚሊዮን ብር አልባሌ ነገር ላይ አውለው ወይ ለሰው ሰጠው ለ100 ብር ፍርድ ቤት ሲከራከሩ ታያቸዋለህና አንዳንዴ ስልጣንና ዌልዝ አንድ ይዞት የሚመጣ የሳይኮሎጂካል ነገር አለ እና አሁን ባለው ሁኔታ እኮ መንግስት ለመመስረት ኢትዮጵያ ውስጥ ባለው ሲስተም ዩኒት ግማሽ የ547ን ግማሽ +1 ነው የምትፈልገው። አይ ቲንክ 274 75 ነው የሚያስፈልገው 274 ነው የሚያስፈልገው እና 274 ፋታ ብለው ዘና ብለው ማግኘት ይችሉ ነበር። ግን ኢንሴኩሪቲው አየህ የሚያደርጉትን ሌላ ተረት አለ።
ወራቤሲ ዋንጉያ ጎዱ ቤካ ሀልከም ቦለገለጀ ጅብ ሌሊት የሚያደርገውን ስለሚያቅ ነው። ሌሊት የሚያጠፋውን ስለሚያቅ ቀን ጉድጓድ ውስጥ ይደበቃል። በህዝቡ ላይ የሚያደርጉትን ብዙ ነገር ስለሚያደርጉ እሱ ነው። ሌላው ግን አንድ አዲስ መርጅ ያደረገ ነገር አለ። ይሄ ምንድነው? መመረጥ፣ ስልጣን መያዝ፣ መሾም ለስልጣን ለታይታ ለስም ብቻ ሳይሆን የሀብት ማጋበሻም ሆኗል። ኮሜርሻላይዜሽን ኦፍ ፖለቲክስ እያልኩ ላለፉት ዓመታት የማወራው ማለት ነው። እና እነኚህ ፓርላማ የሚገቡትም ፓርላማ ከገቡ ጨፌ ከገቡ ምናምን የሚያገኙት የሀብት ነገር ስላለ ከኢኮኖሚ ጋር የተያያዘ ነው። በነገራችን ላይ ለመጀመሪያ ጊዜ በኢትዮጵያ ታሪክ በንጉሱ ጊዜ ነበረ መሰለኝ ለመጀመሪያ ጊዜ ፓርላማ ለመግባት በአንድ ፓርቲ ውስጥ እሽቅድምድሚያ ገንዘብ መክፈል ለመጀመሪያ ጊዜ ተጀመረ። በገንዘብ እየሰጡ እዚህ በክልል ላይ ይሁን በፌደራል ደረጃ ያሉትን ይሄ እጩዎችን የሚመለምሉ ሰዎች በደንብ ነው የሸቀሉት ዘንድሮ ፓርላሜንታሪያኖችን ለማስገባት ማለት ነው። ሶ አንዳንዶቹን አክቹአሊ እና አብይና አደም ከውስጥ ማስወጣት ነበረባቸው። አንዳንዶቹን የዞን ሰዎች አስወጧቸው። ብዙ ድራማ አለና ከዚህ ጋር የተያያዘ ነው። ሌላው ጥያቄ የቲክቶክ ነው። እኔ የፓልቶክ ጀነሬሽን ነኝ። ፓልቶክ ላይ ነው የሶሻል ሚዲያ እንትን ያደረኩት። ከዛ በኋላ ጥርሴን ሽበትም ያወጣሁት ፌስቡክ ላይ ነው። ቲክቶክ ባለፈው ገባውና በጣም ዘመቱብኝ። ከዚህም ትንሽ አዋከቡኝ። እንዴት እንደሚሰራም አላውቅም። እየተለማመድኩት ነው። ግን እናንተ እዛ ካላችሁ wherever my people are I'm willing to go and speak to you። ስለዚህ ያንንም ትንሽም ስላረጀው ቴክኒኩን እየተማርኩ ቀስቀስ እያልኩ ለማመደዋለሁ። I'll be there። my final message ለሀገራችን ሰዎች ምንድን ነው? ዛሬ ከባድ ቀን ነው። ዲፕሬሲንግ ነው። ምርጫውን እነሱ እንደዚህ ተመልሰው ማድረጋቸው ሳይሆን ለሀገር ያላቸውን ንቀት፣ ለህዝብ ያላቸውን ከለከት ያለፈ ብልግና የሚያሳይ ሰሞኑን ያደረጉት ነገር ሰዎችን በጠመንጃ እያስገደዱ በሚሊሻ እያስገደዱ ወደ ምርጫ መውሰድ በየትኛውም ዓለም እንዲህ አይነት ነገር ተደርጎ አያውቅም። ሰው ተገዶ እንዲመርጥ አይደረግም። ከዛ በኋላ ከተመዘገበ በኋላ ካርዱን ሰብስበው ራሳቸው ድምጽ መስጠት በርጫ እያደረጉ እየጠጡ ይሄ the limit of power is limitless if you don't resist it። እና ለሀገራችን ዜጎች የማቀርበው ጥሪ ይሄ ብልግና እንዳይባባስ ከፈለጋችሁ ይሄ ውርደት፣ ይሄ ጥጋብ ጠግበው ወደ ሰማይ እየሸኑ ነው። ይሄ ጥጋብ እንዲቀንስ ከፈለጋችሁ ማስተንፈስ ያስፈልጋል። ለምትሉ እያስተነፈስ ነው። ለምሳሌ አምቦ ላይ አይነኬ የተባለ ማንንም በጥፊ ሲጠፈጥፍ የነበረ የማፊያ ቡድን ነበረ። መንግስታዊ ማፊያ ቡድን አልገደል ነው። በጦር አንድ ባንድ በመረጃ እያስረዳን አቀረብ ነው። ሻሸመኔ ላይ እንደዛ ነበረ፣ ጉጂ ላይ እንደዛ ነበረ፣ አዳማ ላይ እንደዛ ነበረ። ያልተቻለ መሬት የሚዘርፍ ሰው አስሮ ገንዘብ የሚቀበል by naming and shaming, the power of naming and shaming። እነኚህ ሌቦች ሀገር እየገደሉ ያሉት ከመንግስት ጀርባ በመሰለፍ ህዝብን በመከፋፈል ህዝብን ተስፋ በማስቆረጥ ነው። በማዋረድ ብቻ ህዝብ ላይ በማጋለጥ ብቻ አምቦ ተንፍሷል። አከሲም ይዞ ላይ አምቦ ሀረገልፈቴ ነው ጥቃቴ አዳማን ሀረገልፈቴ ጅርቲ ሻሸመኔ ተንፍሶ ያ ሁሉ ጥጋብ በጎሳ በመናምን እየተደራጀ ሰውን ሲዘርፍ አይነኬ የተባለው እንደፈለገው ሰውን በየቀኑ የሚቀጠቀጠው ቀንሷል። አስተንፈሰነዋል። ይሄ አምቦ ላይ ነበረውን፣ ሻሸመኔ ላይ ነበረውን፣ አዳማ ላይ ነበረውን አሁን ደግሞ ጭሮ ላይ ጀምረነዋል። በኢትዮጵያ ደረጃም ደግሞ እናስተነፍሰዋለን። የሚያስፈልገው ምንድነው? ስትራቴጂ ያስፈልጋል፣ ታክቲክ ያስፈልጋል፣ መረጃ ማስረጃ ያስፈልጋል። አንድ ያደረግነው ነገር ልንገራችሁ። ፕሬዚደንት መንግስታት አባገናዊ ስርዓቶች በጣም ሲረጋጉ አንድ ነገር የሚያደርጉት ዜጎች እንዳይተማመኑ ያደርጉና ዜጎች ሁሉም ዜጎች በሌላው ዜጋ ላይ እንዲሰልሉ ማስ ሰርቪላንስ የሚባል ነገር ኢህአዴጎች አድርገውት ነበር። ይሄ አንድ ለአምስት ጥርናፋ እነኚህም በአቅማቸው እያደረጉት ነበር። ሪቨርስ ኢንጂነር አደረግነው። እሱን ዜጎች አንዱ በአንዱ ላይ እንዲሰልል ሳይሆን ዜጎች በሙሉ መንግስት እንዲሰልሉ አደረግነው። የመንግስት ባለስልጣናት እንዲሰልሉ አደረግነው። የአምቦ ህዝብ በሙሉ እና አጫሉ የሚባለው ከንቲባ አለና ነባይሳ ሁሴንን እንዲሰልል አደረግነው። የአዳማ ህዝብ በሙሉ እና ወርቁ ቡጳን እንዲሰልል አደረግነው። ሪቨርስ ኢንጂነር አምባገነን የሚያደርገው ሜትድ በጭንቅላቱ ደፋ ነውና በአፍጢሙ ደፋ ነውና ከላዩ ዘፈንበት።
we can do that we can re-engineer የራሳችን ልምድ አለ የሌሎች ሀገሮች ተመክሮም አለ ይሄንን እያጠናከርን ሄድ በየቦታው ያላችሁ ልዩነቶች እንዳሉ ሁሉ ችግራችሁ አሁን የሾፌሮች አንደበት የሚባል ፌስቡክ ፔጅ አለ ስለ ሾፌሮች ችግር ላውቅም አልችልም ነበር እኔ መንጃ ፈቃድም ኖሮኛ ያቀም እንኳን መኪና ለነዳ እንኳን የመኪና የሾፌርን ችግር ላቅ የሾፌሮች አንደበት የሚባል ፔጅ ሪቮሉሽን እያደረገ ነው የሾፌሮችን ግድያ የሾፌሮችን ዘመቻ ዘረፋ የሚደርስባቸው እንግልት በየጊዜው ስለሚፖስት ስለሚያደርግ እንደኛ ያሉ አክቲቪስቶችና ፖለቲከኞች እየሰማን ድምጻቸው ማስተጋበጥ ይቻላል they became very powerful ስለዚህ በየፕሮፌሽኑ ያላችሁ ዘረፋውና አፈናው በየፕሮፌሽኑ በየቦታው ስላለ እሱን ብዙ ነገር አይጠይቅም አኖኒመስሊ ፔጅ ፍጠሩና ውሸት አታጋሩ እውነትን በእውነት መንገድ ብቻ ፋክት የሆነ ነገርን ስታጋሩ ፕሮሞት እያደረገ ስትሄዱ እኛም ጋር ይደርሳል እኛ ደግሞ እናስተጋባላችኋለን the voice of citizens በየቦታው ሲመጣ ተጨምሮ ድል ያመጣል የኦሮሞ ተረት አለ ትናንሽ ወንዞች ተደምረው ነው ትልቅ ወንዝ የሚሆኑት አባይ ብለን መንኮራበት ወንዝ እኮ ጀማ ሌሎች ወንዞች ተደማምረው ነው ከጣና አንስቶ እስከ ኢሉባቡር ያሉ ትንንሽ ወንዞች ትንንሾቹ ከሰፈር ውስጥ ያሉ ወንዞች ተፋብረው ነው አባይ ሆኖ የህዳሴን ግድብ ሞልቶ ግብፅን የሚያስበረግገው እኛም ማድረግ ያለብን በየፕሮፌሽኑ በየዞኑ በየከተማችሁ በየቀበሌያችሁ ያለውን ችግር አርቲኩሌት አድርጉት እኛን አለርት አድርጉን ከዛ ያ ሁሉ ህዝብ አንዴ ሲነሳ እጃቸውን ጠምዝዞ ወደ መንገድ ያስገባቸዋል እምቢ ካሉ ደግሞ ያሽቀነጥራቸዋል